ፋሽን ዲዛይነር የመሆን ሐሳብ አለሽ? ዛሬ አዲሱ ጓደኛሽን ላስተዋውቅሽ። የሁሉም ፋሽን ዲዛይነር ጓደኛ የልብስ ስፌት ማሽን። ዛሬ ስለ ልብስ ስፌት ማሽን በደንብ አብራርተን እናያለን። እያንዳንዱን ፓርቶች ምን ምንድናቸው፣ ለምን ይጠቅማሉ፣ መቼ የትኛውን እናስተካክላለን የሚለውን በደንብ እናያለን። ይሄ የኔ አሁን ለምሳሌ F4 ጃክ ይባላል፣ ዲጂታል ነው። ይሄ ማሽን እንዴት ነው የሚሰራው? ኦን ኦፍ ዋንች ማለት ነው። እሱን ኦን ስናደርገው ማሽናችን ይበራል ማለት ነው። ከዛ ቀጥሎ ደግሞ ማሽኑ ራን የሚያደርገው ደግሞ እዚሽ ጋር ፔዳል አለ። ይሄ ፓርት ፔዳላችን ነው። እሱን ስንረግጠው ማሽኑ ራን ያደርጋል ማለት ነው። አሁን ለምሳሌ ኦን ስላደረግነው ማሽኑን ስለረገጥነው መስፋት ቻለ ማለት አይደለም። ምን ማድረግ አለብን? መርፌ ክር ማስገባት አለብን። መርፌ ከሌለው መርፌ ማስገባት አለብን ነው እንዝርት የምንለው እና እንዝርት ማቀፊያ የምንለው ደግሞ መግባት አለበት። የቱ ጋር ነው የሚገባው እናያለን ማለት ነው። ክር የምናስገባው እንዴት ነው? እዚህ ጋር ሁለት የክር ማስቀመጫ አለ። ይሄኛው ፓርት ቦቢን ለማጠንጠኛ አንድ ክር እዚህ ጋር እናስቀምጣለን። ይሄኛው ደግሞ ለመስፊያችን። ክር እንዴት ነው የምናስገባው? መጀመሪያ ክራችንን የምንፈልገው ልንሰፋበት ያዘጋጀነውን ክር እዚህ ጋር እናስቀምጣለን። ከዛ እዚህ ጋር ሁለት ቀዳዳዎች አሉ። ይሄኛው ወደ መርፌው የሚሄደው የክር ማሳለፊያ ነው። ይሄኛው ደግሞ ወደ ቦቢን ማጠንጠኛው የሚሄደው የክር ማሳለፊያ ነው። መጀመሪያ ክሩን እናስገባ ለመርፌው፣ ከኋላ ወደፊት። ኦኬ። እዚህ ጋር አሁን የኔ ማሽን ላይ 3 ቀዳዳ አለች። እዚህ ጋር እነዚህ 3ቱም ቀዳዳዎች ላይ ክሩን እናስገባለን፣ እንደዚህ እያጠላለፍን ማለት ነው። 3ቱም ቀዳዳ ላይ ይግባ። እዚህ ጋር የምናስገባው ምንድነው? የዚህኛውን ሙቭመንት ከዚህ እስከዚህ ያለው ክር ሙቭመንት እንቅስቃሴው ማለት ነው። እንቅስቃሴውን ለመቀነስ ነው ማለት ነው። አሁን ለምሳሌ እዚህ ጋር የማስገባው ኬት ነው? ከዚህ ወደዚህ ነው ማለት ነው። ይሄን አስገባው። እዚህ ጋር ግን ሳስገባ ከዚህ ክሩ ሲያልፍ ከዚህ ወርታች ነው መሄድ ያለበት። ሲወጣ ከዚህ ወርታች ነው ዳይሬክት እንዲወርድልኝ ማለት ነው። እዚህ ጋር አንድ የክሩ ጋይድ አለች፣ እሷን እናስገባታለን። ከዛ በኋላ ነው እዚህ ጋር ሁለት ዲስኮች አሉ። እዚህ ጋር ሁለት ዲስኮች አሉ። በሁለቱ ዲስኮች መሃል ፕሮፐርሊ ማለፍ አለበት ማለት ነው። በሁለቱ ዲስኮች መሃል እንደዚህ አስገባዋለሁ። አሁን ገባልኝ። እዚህ ጋር አንድ ሁክ ነገር አለች። ሁኳ ላይ እናስገባለን። ከሁኳ ቀጥለን እዚህ ጋር አንድ ጋይድ አለች፣ ወይ ጋይዷ ውስጥ ማስገባት እንችላለን። ቀጥለን ወደዚህ መሄድ እንችላለን። ከዚህ በኋላ ምንድነው የምናደርገው? ዳይሬክት እዚች ፓርት ላይ እናስገባለን። እቺን ፓርት ሚስ ካደረግን ማሽኑ ፈጽሞ አይሰፋም። ከዚህ በኋላ ያሉትን እንዳለ የክሩን ጋይድ ተከትለን ወደ መርፌው ቀጥታ መውረድ ነው ማለት ነው። እዚህ ጋር አንድ ፓርት አለች፣ እንደዚህ ነው ማስገባው። ግዴታ እንደዚህ ማሾለክ አይጠበቅብኝም። እንደዚህ አድርጌ እንዲህ ሳስገባው ይገባል። ከዛ እዚህ ጋር አንድ ፓርት አለ፣ ይሄው እንዲህ አድርጌ ሳደርገው ይገባል። እነዚህ የሚረዱት ምንድነው? ቀጥታ ወደ መርፌው እንዲወርድ ነው። ከግራ ወደ ቀኝ ክሬን አስገባለሁ። ኦኬ፣ ይሄው ከግራ ወደ ቀኝ አስገባው። አሁን ምን አደረኩኝ? ክሬን ፕሮፐርሊ አስገብቻለሁ። ግን የኛ ማሽን ሎክ ስቲች ነው። ሁለት ክር ያስፈልገዋል፣ አንድ ከላይ አንድ ከታች። ከታች የምናስገባው እዚህ ጋር ሁለት ፓርቶች አሉ። ምንና ምን? ይሄ የቦቢኑ ማቀፊያ ቦቢን ኬዝ የምንለው፣ ይሄ ደግሞ ቦቢን ነው። ቦቢናችን ላይ ምናደርጋለን? ክር መጀመሪያ እናጠነጥናለን። አሁን ለምሳሌ አጠንጥኛለሁ። ይቺ ምን ብለናል? ቦቢን ኬዝ ነች ብለናል። ቦቢን ኬዝ ኦር ደግሞ የቦቢን ማቀፊያ የምንላት እቺ ደግሞ እንዝርት፣ በተለምዶ እንዝርት የምትባለው እዚህ ውስጥ ነው የምትገባው። እዚህ ውስጥ አስገባሁት። ሴኪዩር ሆና ወደሚፈልግበት ቦታ መግባት አለባት ማለት ነው። አሁን ካያችሁ እዚህ ጋር አንድ ስንጥቅ አለች። በሷ ስንጥቅ ክሩ ወደዚህ ማለፍ አለበት። አሁንም በቂ አይደለም። እዚች ጋር አያቃ ብላ መሀል ላይ ትገባለች። ያኔ ክሩን ራሱ እንደዚህ መያዝ እንችላለን። ማሽኑ ላይ እንዴት ነው የማስገባው? ማሽኑ እንደዚህ ትገፉታላችሁ። ከዛ እዚች ጋር የምትታያችሁ ከሆነች አንድ ፓርት አለች። እቺ ምንድነች? የቦቢኑ ማስገቢያ ነች ማለት ነው። እንደዚህ እናደርግና ቦቢኔን አምጥቼ እዚች ውስጥ አስገባለሁ። ከዛ በኋላ ጫን ስላት ጫ ትላለች። አሁን ለምሳሌ ካያችሁ እዚች ጋር ምን አለች?
አንድ ወጣ ያለች ፓርት አለች። ከዛ በኋላ ደግሞ እዚች ጋር ደግሞ አንድ የሆነች ወደዚህ ሰንጠቅ ያለች ፓርት አለች። እቺን የምታስገባ ማለት ነው። ትታያለች፣ እዚህ ጋር ትታያችኋለች። አምጥቼ ምን አድርጋለሁ? እዚች ውስጥ እከታታለሁ። ያኔ ይሄን ጫን ስለው ይገባል ማለት ነው። ሳውጣትስ እችኛዋን ሳብ አደርጋለሁ። እንደዚህ እቺን ሳብ አድርጌ ነው የማውጣው እንጂ አውጣልኝም ማለት ነው። እቺ ፓርት እቺ የምትንቀሳቀስ ነች። እቺን እንዲመሰባት ማውጫ ሳውጣት ነው። ኢቨን እንዲህ ሳስገባ መያዝ ይችላሉ። እንደዚህ አስገብቼ ከዛ ስጭናት ትገባለች ማለት ነው። ከዛ በኋላ ማሽኔን መልሳለሁ ማለት ነው። ይሄንን እስክትለምዱት ድረስ ግዴታ እየከፈታችሁ እያያችሁ ማስገባት አለባችሁ። ካልሆነ በስነ ስርዓት ካልገባ ኢቨን ጨርቅም ሊቀድ ይችላል፣ ይስባል። ጨርቃችንን ስለሚተበትብብን አሁን እስቲ ሰፍተን ቼክ እናድርገው። ኦኬ እንደዚህ ሁለቱንም ክሩንም ካስገባን ቦቢኑንም ካስገባን መስፋት እንችላለን። የምንሰፋው ግን እንዲህ ስላደረኩ ብቻ አልሰፋም። እቺ ፓርት ምን ትባላለች? ፕሬዠር ፉት ይባላል። ይሄኛው ፕሬዠር ፉት። ፕሬዠር ፉቱ ከፍ ዝቅ እያለ ነው ጨርቁን ማስገባ። አሁን ጨርቄ እንዴት ነው የማውጣው? ጀስት ፕሬዠር ፉቱ መነሳት አለበት። አያችሁት? ከፍ ዝቅ ይላል። ፕሬዠር ፉቱ የሚነሳው ቤት ነው እዚህ ጋር አለ። በጉልበቴ ነው ኮንትሮል ማድረገው ማለት ነው። አሊያም ደግሞ እዚህ ጋር አንድ ፓርት አለች። ከኋላ የምትታያችሁ ከሆነ እዚህ ጋር አንድ ፓርት አለች። እሷን ብድግ ሳረጋት ይነሳል ማለት ነው።